እንደምን ሰነበታችሁ? ትናንት በሰላም ቢሆንም ባይሆንም አልፎ ዛሬ ለእኛ በልዩ ገጸ በረከትነት ተሰጥቶ ዛሬ ላይ ሆነን ነገ የእኛ እንዲሆን ተስፋ በማድረግ በምንጸልይበት መልካም በተባለ ስፍራ ስለሰበሰበንና ለማይነገር ስጦታው እግዚአብሔር የተመሰገነ ይሁን። ትናንት ዘጌት ብለን በመጀመራችን የተወሰነ የመሸን እንደሆነ ተረድተናል። ያን ደግሞ እኛ የምንፈልገው እንቅፋት እንዳይመታችሁ ስለምንፈልግ በሰዓት አገልግሎታችን አጠናቀን መላክ ስለነበረብን ዛሬ ትናንት መሀል አገልግሎት በነበርንበት ጊዜ ላይ ወደ ማጠቃለያው ደርሰን ያለ ነው። የሆነ ሆኖ የተነበበው ወንጌል ምን እንዳለ ምን አይነት ዝርዝር ሀሳብ እንዳለው ተረድተን የመጣንበትን ዋና ነገር ምንድን ነው የሚለውን ተረድተን እንሄዳለን። እግዚአብሔር ይግለጽልን። የማቴዎስ ወንጌል ምዕራፍ 9 ላይ ቁጥር 19 ጀምራችሁ ስታነቡት ይናገራል። ሲነበብ እንደሰማችሁት እንዳንጠፋ አድነን በሉ እስኪ ምዕመናን። አሁን እኔ ማስተምር ምዕመናንን ነው። ሊቃውንቱ እኔ ጋር ሆነው እናንተን አብረን ነው የምናስተምር። ያው ሊቃውንቱ በእናንተና በእግዚአብሔር መካከል ሆነው የማማለድ የማገናኘት እግዚአብሔርና እናንተን ለማገናኘት መሰላል ሆነው የተሰሩ በእናንተና በእግዚአብሔር መካከል የቆሙ የተሰሩ መሰላሎች ናቸው። እነሱን እንዳያሳጣን ቸርነቱ ይረዳል። ስለዚህ ያለኝን ቆይታ የምቆየው ከእግዚአብሔር ጋር ከእናንተ ጋር ሆኖ በጋራ ሊቃውንት ጋር ነው የምናስተምራችሁ ማለት ነው። እንዳንጠፋ አድነን በሉ እስኪ ምዕመናን። አይጎዳም ተናገሩት። ሰይጣን ፈርቶ እንዲደነግጥ እንዳንጠፋ በሉ እስኪ። አይሰማም ግድ የለም ጨምሩበት። ያው እግዚኦ ማለት ነው እኮ ሌላ ትርጉም እንዳንጠፋ አድነን የሚለው በሚገባ በሉት። አድነን በሉ። ያው እኔ ሳይሆን የሚሰማ ሌላ ስላለ ነው። ወደ ላይ በብዙ የተዘጉ ጆሮዎችና የተዘጉ በሮች ባሉበት ዓለም ውስጥ ሆነን የማይዘጋውን የእግዚአብሔርን ጆሮ ልናገኝ የምንችልበት ድምፅ ይኸው ነው። እግዚኦ ስንል አድነን ስንል እንዳንጠፋ ስንል ስለሚሰማን እንናገራለን። የማንከስርበት ንግግር ነው ይሄ። ይህንን ድምፅ ሰላማዊ ሰልፍ ወጥተን ብንጮኸው ትርፉ ኪሳራ ነው። ብዙ ጊዜ ተሰልፈንም ስላየን በሰው ዘንድ ከሆነ እግዚአብሔር ከሆነ ግን ገና ሳንናገር ይሰማናል። እና ምን ሆነ መሰላችሁ ኦርቶዶክሳውያን፣ የምታውቁትን አንድ ነገር ልንገራችሁ። አንድ 4-5 ነገሮችን በውስጡ እንድትይዙልኝ ይፈልጋሉ። ኢየሱስ ክርስቶስ እያስተማረ ከአንድ የብስ አካባቢ ወደ ሌላኛው የብሳማ ቦታ ሄዶ ያለውን ሕዝብ ወንጌል ሊያስተምር ፈልጎ ባህር ውስጥ ገባ። ወደ ባህር ሲገባ ደቀ መዛሙርቱም አብረውት ገቡ። ባህሩን መሻገር የሚችሉት በመርከብ ነው። መርከቡ ውስጥ ክርስቶስ እየመራ ደቀ መዛሙር ተከትለው ካፒቴኑ ፊት ሆነው ቀጠሉ። ከተሳፈሩ በኋላ ጉዞ ጀመሩ። ጉዞ እንደጀመረ 2 ነገሮች ተፈጠሩ። ልብ ብላችሁ ስሙኝ ኦርቶዶክሳውያን። ጉዞ በመርከብ ውስጥ እንደተጀመረ 2 አደገኛ ነገሮች ተፈጠሩ። የመጀመሪያው ኢየሱስ ክርስቶስ ተኛ፣ እንደገባ ተኛ። ሁለተኛው አደገኛ ችግር ቀጣይ ለምናነሳው ነው ችግር ያልኩት። የኢየሱስ ክርስቶስ መተኛት ችግር አይደለም። ተኝቶም ችግር ሆኖ አያውቅም። ሳይተኛም ተኝቶም ይሰራል እግዚአብሔር። ተኝቷል ማለት ምን ማለት እንደሆነ የራሱ አገላለጽ አለ። የሆነ ሆኖ የክርስቶስ መተኛት አንዱ ድንገተኛ ክስተት ነው። ሁለተኛው ደግሞ የሐዋርያት ጥርጣሬ ነው።
ምንሄድ በባህር ላይ ነው። ይሄ መርከብ እንዴት ነው ነገሩ? ቢገለበጥስ ቢያሰጥመን ብለው ተጠራጠሩ። በዚህ የሰዎች ጥርጥር፣ በዚህ የክርስቶስ እውነተኛ ሁለቱ በቀኝ በግራ በፊት በኋላ ማዕበል ሳቡ። በዚህ ማዕበሉ በዚህ ሞገዱ ማዕበል የሚባለው እና ሞገድ የሚባሉት ሁለቱ የተለያየ መገለጫ አላቸው። በሌላ ጊዜ እናያቸዋለን። ሁለቱ ግን የተለያዩ ተመሳሳይነት ያላቸው በመጉዳት የሚታወቁ አስፈሪ ናቸው። ማዕበሉ ሞገዱ በቀኝ በግራ በፊት በኋላ ብለው መርከቡን እስኪደፍኑት እስኪገለብጡት ድረስ ጉልበት ተሰጥቷቸው ተነሱ። ሐዋርያት መጮህ ጀመሩ። ክርስቶስ ዝም ብሎ ተኝቷል። በዚህ ሐዋርያት ይጮኻሉ፣ በዚህ ማዕበል ሞገዱ ይጮኻል። በዚህ ደግሞ ማዕበል ሞገድ የሚያማታት የሚያንከራትታት መርከብ ከዚያ ከዚህ እያለች ትዋከባለች። ጸጥታ የለም፣ ሰላም የለም። መርከብ ውስጥ ያለ የሚታየው ከባህር ውስጥ ሰጥሞ የአሳራት ሆኖ መቅረቱ አሸዋ ሆኖ መቅረቱ መሞቱ ነው የሚታየው። በዚያ መሃል ዞር ብለው በአራቱም አቅጣጫ ካዩ በኋላ ወደ ልባቸው ሲመለሱ ለካ የተኛው ክርስቶስ ነው። ቀሰቀሱት። እንዳንጠፋ አድነን አሉት። ይሄ ትልቅ ንግግር ነው። ይሄ በንግግሮች ውስጥ ወርቃማ ንግግር ነው። እንደዚህ አይነቱ ንግግር አድኅነነ ሕዝበከ ወባርከነ ርስተከ እያሉ ነበር ሊቃውንት። ከወንጌል የወሰዱትን አዜሙት። ያሬድ እንደነገራቸው የቤተ ክርስቲያን አገልግሎት ስትመዝኑት ከ80% በላይ የጋራ ነው። ከ80% በላይ የጋራ አገልግሎት ነው የሚሰጠው። እግዚኦ መሐረነ ሰላም ለኩልክሙ ንስግድ ተንሥኡ ለጸሎት እና ሌሎቹንም ስታዩዋቸው ለአንድ የሆነ ነገር የለም፣ የጋራ ነው። በአንድነት መጽደቅ ላይ በአንድነት ለመጽደቅ በመስራት ላይ የተመሰረተች መሆኗን ታያላችሁ ቤተክርስቲያን። እና ተነስተው ደቀ መዛሙርት ክርስቶስን አድነን አሉት። ጴጥሮስ ብቻውን አድነኝ ሲል አልሰማነው። በርናባስ ብቻውን አድነኝ አላለም። ናትናኤል እና ሌሎቹም አድነን አላሉ። አድነን አሉ በጋራ በአንድ ድምፅ አድነን በሉ እስኪ። አድነን ሲሉት ክርስቶስ ሰማና ተነሳ። ይሄ ቀስቃሽ ድምፅ ነው፣ የጋራ ድምፅ ነው፣ የአማኞች ድምፅ ነው፣ የጭንቀት ጊዜ ድምፅ ነው። ሊፈውስ፣ ሊያድን፣ ለውጥ ሊያመጣ፣ ነገር ሊገለብጥ፣ ታሪክ ሊለውጥ የሚችል ድምፅ ነው። ኦርቶዶክሳዊ ላይ ስንት ዋጋ ተከፍሏል ሰማዕታቱ። እና የተከበራችሁ የዚህ ቤተክርስቲያኒቱ ልጆች አባቶችና እናቶች በየደረጃ ያላችሁ ሁላችሁ ያለን አማራጭ እንዳንሞት እንዳንጠፋ አድነን ማለት ብቻ ነው። ይጠብቁናል ብለን ግብር እየገበር ደሞዝ እየከፈል ያስቀመጥናቸውማ ገደሉን እኮ ባቀር እጃችን አጨብጭበን የሾምናቸው ቅኔ የተቀኘንላቸው ገደሉን በአደባባይ ያለ ከልካይ። ሰውየው መሪ ነው ብሎ የተቀመጠው ቤተ መንግስት ውስጥ ያለው ጣዖት ሲናገር ሰምተነዋል። ሁለቱም አንድ ናቸው አለን እኮ አንተ። ከሌባ ጋር እንዳደረገን፣ ከገንጣይ ጋር እንዳደረገን፣ ከመናፍቅ ጋር እንዳደረገን፣ ከመናፍቅ ከጴንጤ ጋር ተደራደሩ አለን። በጴንጤነት በምንድን ነው? በፖለቲካ ሕግ ይቻላል መደራደር የዳቦ ጉዳይ ስለሆነ። በተዋህዶ ግን ድርድር የለም። ድርድሩ ከሰማይ ጋራ ነው። በሰማይና በምድር መካከል ድርድር የለም። ሞተን ከማንደራደርባት መንግሥተ ሰማያት መገናኘት ብቻ ነው። ለዚያ ያውቃን መድኃኔዓለም። ሰውየው ያለንን እየሰማን ነው። ትናንትም አንዱ ተስፋ ባናደርግበትም የሰውየው ማለት የአብይ አህመድ ማለት ነው። ቅኔ እናንተ ተምራችሁ የለ ሰውየው ሌላ አይደል? ቤተ መንግስት ውስጥ ያለ አንድ ሰው አይደል ያስቀመጥነው? እኛ ጨብጭበን ያስቀመጥነው። መቼም እግዚአብሔር እኛን ሊቀጣ ካልሆነ ይመራኛል ብሎ አላስቀመጠም። ትናንት ደግሞ ማን ነው የምትሉት? ደመቀ ነው ደበዘዘ የሚባል ሰው ወጥቶ ያወፈርነውን ሆዱን እያሳየ በተስማሙ ጥሩ ነው ይለኛል። ስምምነት ለኔ ነው የሚነግረኝ። ሰውና እግዚአብሔርን
ሰውና እግዚአብሔርን መላእክትና ሰውን ነፍስና ሥጋን ሰማይና ምድርን አስታርቀን አስማምተን እንዴት መኖር እንዳለብን ተዋህዶ ነግራናለች፣ እናውቃለን። እኛ እኮ ከሰማይ መላእክት ጋር የተስማማን ሰዎች ነን። እኛ እኮ በጎነ እንስሳ ከበረት እንስሳ ጠባቂነት ተነስተን ስብሐት ለእግዚአብሔር ብለን ከመላእክት ጋር ዘምረናል። እኛ እኮ ክርስቶስን አይተነዋል። እኛ እኮ ምን ያልተስማማነው ነገር አለ? ከዲያብሎስና ከዲያብሎሳውያን ጋር ብቻ መስማማት ያልቻለ። ዛሬም ቢሆን ተስማሙ የሚሉ አንዳንድ ሰዎች ተስማሙ አሉ። እኛ ያለን መቅደስ ውስጥ ነው። ከማዕበል ፈጣሪዎች ጋር አንስማማም። ስምምነት ማለት ነው። አንተ ገብቷችኋል? ተስማሙ የሚለው ነገር አንዳንድ ደግሞ ማንገራገሪያ ቢጤም ሰምተናል ማንገራገሪያ። ከዚህ ከተሰበሰባችሁት መካከል በዚህ ጉዳይ ላይ አንዳችሁም እጃችሁን እንዳታስገቡ። አቤት የኔ ባላምባራስ! በእርግጥ እዚያ የተሰበሰቡት ቅራቅንቦዎችም የተቀበሩ ይመስላል። ማንም ምንም አላለ። ማተቡን አንጠልጥሎ አፉን ደፍኖ ዝም ነው ያለ። አንዳንድ ጀግኖች ከማዕረግ እየወረዱ ክርስትና ይበልጥብኛል እያሉ ስራ የለቀቁ ወደ 17 ሰዎች ወጥተዋል። ኢትዮጵያ ምድር ውስጥ ቤተ መንግስቱን ቀጥ አድርገው ሊይዙ የሚችሉ ትናንት እንደተናገሩት ለሶስተኛ ጊዜ ዛሬ የምናገረው እንደዚህ የሚቀጥል ከሆነ አሁን ነገ በ5 ታቦት ይዘን እንወጣለን። ይህን ያክል እየደከምን ለእሱ መዝናኛ ከሆን እሱ እየጠጣ እንደ ማነው አንተ አግናጤዎስን ከአንበሳ ጋር እያታገሉ አሕዛብ ነገሥታት አግናጤዎስን አናብስ ሰባብረው ሲጥሉት እየሳቁ ሰክረው ደረታቸውን ነፍተው ወዳቸውን ገፍተው ከጠረጴዛ ላይ ተደግፈው ይዝናኑ ነበረ። በቀጥታ የተተገበረው ያ ነው። እኛ ጥቁር ስንለብስ፣ እኛ ቤተ ክርስቲያኗን ማቅ አልብሰን፣ እኛ የእድር ድንኳን ውስጥ ሆነን፣ እነርሱ መዝናኛ ላይ ናቸው። እነርሱ ከሀገር ሀገር ይንሸራሸራሉ። ምን አለባቸው? እና ምን ልናደርግ የምንችለው አንድና አንድ ነገር ብቻ ደግሜ እላለሁ፣ እናንተም አትጨነቁ፣ አትሸበሩ። በትክክል ሊሆን የሚችል አንድ ነገር አለ። ማንደማመጥ ከሆነ ከቀጣይ እሑድ በኋላ በራሳችን ጊዜ አንድ ቤተ ክርስቲያኗ ዓለምን ኦርቶዶክስ ዓለምን ተዋህዶ ሀገርን ቀጥ አድርጋ ልትመራ የምትችልበት አንድ ሰማያዊ ፓርቲ ትመሰርትና ቤተ ክርስቲያን በራሷ ንግስና ኢትዮጵያ መምራት ትጀምራለች፣ ታደርገዋለች። ደግሞ ማርያምን እያችኋል። የማንም ወፈፌ የማንም ወሮበላ እየመጣ እናቴ ተዋህዶ በግል እኮ ቢገለን ጥሩ ነው፣ በግል እኮ ቢያስረን ጥሩ ነው። አንድ አቤሎ የሚባል አካባቢ ያለው አስተዳዳሪ ምን እንዳደረጓቸው አይታችኋል? ወስደው መነኩሴውን አንተ አማራ ስለሆንክ ብለው የአማራና ሃይማኖት ምን ለማለት ነው የተፈለገው? እርግጥ ነው ዓላማቸው ይገባል። አማራ ስለሆንክ ብለው እሱ ያለው ነው። ምናልባት ኢንተርቪው ሲደረግ አይታችሁ ቆሙን አውልቀው መቁጠሪያውን አውልቀው ሽንት ቤት ጥለው ሰውየውን ወስደው እንደ ጎርጎሬዎች ሽንት ቤት በአንገቱ አስገብተው ኢንተርቪው እየተደረገ ማየት ነው። አንዳንድ ጊዜ ከማህበራዊ ድረገጽ አጠቃቀማችሁ ስርዓት አስተካክሉና ተከታተሉ። ምንድነው የምትሏላል? መረጃ በእጃችሁ ይኖራል። የተቀደማችሁ ለዚህ ነው። አንድ ጴንጤ አንድ ታላቅ ቻናል አለ። አንድ ጴንጤ ብቻው። እናንተ ኦርቶዶክሳውያን በጣም ሰነፎች ናቸው በእውነት እንገራለን። በተለይ ከፍ ያላችሁት አልናገርም። ወጣቱ ግን ተደቅናችሁ የምትኖሩበትን ለዩ። እንደዚህ አሉ። ወገባቸውን መነኩሴውን በሰደፍ መተዋቸው መንቀሳቀስ አይችሉም። በክራንች ነው የሚንቀሳቀሱ። ትናንት እኮ ነው የሆኑ ዛሬ ሊሆን ይችላል። ዛሬም አንዳንድ እየሰማን ነው። በዚህ በአማራው ክልል ውስጥ ትናንት እዚህ አካባቢ ያው የተሾመ የተባለው መጥቶ በዚህ እኛ ሰፈር ይመጣሉ። በእርግጠኝነት ይመጣሉ። የተደራጁ መንግስት ያስታጠቃቸው ቀሚስ ለባሽ ሽፍቶች ስለሆኑ ይመጡ። እንዲሁ ምን አለ ባረገው፣ ምን አለ በመቱ፣ ምን አለ በተገናኘ እንደቆመ በእሳት በለበለብ ነው። ይሄን አስከሬን ለቤተ ክርስቲያን አይጠቅም፣ ለሀገር አይጠቅም። በእሳት መለበለብ የሚለውን ተሳስቼ አይደለም የተናገርኩት፣ ስለማይጠቅም ነው። ፈርዖን ወደ ሐይቅ ሲገባ ወደ ባሕር ሲሰጠን ትዝ አይላችሁም? ሙሴ ሲሻገር እና እኛ የሙሴ ልጆች እንሻገር እንጂ ፈርዖን ዞር ይበልልን፣ ፊታችን ካገኘ ነው ወይ ይሰጠናል ወይ ይቃጠላል። በቃ እንደዚያ ነው። እና እኛ ያለነው መርከቧ ውስጥ
መርከቧ እየተሰቃየች ነው፣ እየተንገላታች ነው። በእድሜ ዘመናችሁ እስኪ 40 ዓመት 50 ዓመት የሆናችሁ ከዚያ በላይ የሆናችሁ እና እስኪ እና አባ ገላጋይ በእድሜ ከፍ ያላችሁ አባቶቼ አላችሁ። ቤተ ክርስቲያን መቼ ነው ማቅ ለብሳ መጣው? እኛ መቼ ነው ጥቁር እኔ እንኳን እኔና በእኔ ደረጃ ያላችሁ ሰዎች አሁን ልጆች ነው። በጣም ከፍ ያላችሁ ሽማግሌዎች መቼ ነው ቤተ ክርስቲያን የስቅለት ጊዜም ያንን ለማስታወስ ውስጥ በአደባባይ ማቅ ለበሰች? እናቴ እኛም እድር ውስጥ ገባን እኮ እድር ድንኳን ውስጥ ነው ያለን። አንድ አባቱን ያጣ ወንድሜ ጠዋት ደወለልኝ። እንዴት ነህ? ደህና ነህ ወይ? ተረጋጋ ወይ አልኩት። ምን እረጋጋለሁ? አባቴ መሞቱን አንተ ስትነግረኝ ትዝ አለኝ አለ። እናቴ ተደግማብኝ የማላገኛት እናቴ ሞታብኝ ሌላ እድር ድንኳን ውስጥ ነኝ አለ። በዚህ ስሜት ነው አንተ መረዳት የሚያስፈልገው። ቤተ ክርስቲያናው ጥቁር ለብሳ እየየው እያለች እያነባች ባለችበት በዚህ ጊዜ የምን ነጭ ነው? የምን ደስታ ነው? የምን ቤተ መንግስት ነው? የምን ሸረሸር ነው? የምን ሰላም ነው? የምን ዝምታ ነው? የምን ጸጥታ ነው? እንጮሃለን እንጂ ይሰማን እስኪሰማን ድረስ እና በዚህ አጋጣሚ በዚህ አካባቢ በከተማውም ያላችሁ በክልሉም ያላችሁ ባለስልጣናት እንዲያው አልጠረጠራችሁም? በዚህ ስለምትኖሩ ወይም ስለምትሰሙ አልጠረጠራችሁም? አዎ ለተዋህዶ እንደምትቆሙ ጠዋት አንዳንድ ጋዜጠኞች በግሩፕም በጋራ ብቅ እያሉ ጥቁር ለብሰው ተዋህዶን በክብር ሲገልጿት ነበር። አንዳንዶቹ ግን አዲስ አበባ ያሉት ማናት በቢሮ የምትባለች ይህች ማናት ስታወራ የሚሰማ ነገር የሌላ ሴትዮ እሷ ለማንበብ ስቱዲዮ ውስጥ የገባውን ጋዜጠኛ ልብስ አስቀይራለች። ዛሬ አንላቀቅም ማርያም። እንደዚህ አይነት ድፍረት በተዋህዶ ላይ አይሰራ። ይህቺ ሴትዮ በሀገሬ ጎመን የደለበች ሴትዮ ተወርዳታለች፣ መሬት ትፈጠፈጣታለች። ጠብቁ። እንዴት ሊሆን ይችላል? ሊሆን በሚችልበት ጥበብ ትሆናለች። ተዋህዶ ነው አይነካችም። የተዋህዶ እኮ አትነካም። ነውር እኮ ነው። እሳት እኮ ናት። አንተ ታቃጥላለች እኮ እንኳን እመቤታችንን የነካው ሶፎንያስ ታውፋንያ ትዝ አይላችሁ? ሲያክለፈልፈው 2 እጆቹ ተቆርጠውለት ደግነቱ ቸርነቱን ስላለ ነው እዚህ ቤት የተቆረጠ እጅ እየቀጠልን የምንደበደብ በገዛቸው ብዙ የተቆረጡ ነገሮች እና በጣም እንወዳቸዋለን፣ በጣም እናከብራቸዋለን። አባቶች እናንተን ስለሚወዱ አብረው ነው ያሉት። ይኸውላል አሁን በዚህ ሰዓት ድንጋይ ቢወረወር ችግር ቢፈጠር ለመቀበል ነው። እኔም ቁሜ የምናገር አደባባይ አባቶችም ካባ ለብሰው እዚህ እናንተን ለመጠበቅ ምንም እንዳትጨነቁ። ኦርቶዶክሳት ደስ ሊላችሁ ልትኮሩ ይገባል። ማንም ከእናንተ ወደኋላ የሚል የለም። ሁሉም ከእናንተ በፊት ነው። እኔ በፊት ያድርገኝ የሚል አገልጋይ ነው እዚህ ያለ። ምንም አይነት ጭንቀት እንዳይፈጠርባችሁ ልትኮሩ ይገባል። መላችሁ ለእኛ ጸልዩልን። ምናልባት እንደዚህ እንደሆን ገና እንደው የገባነው ንስሐ ሳያልቅ ቅሬት ንስሐ ኃጢአት ሊኖርብን ስለሚችል አንዳች ነገር ወደ አምላክ ቢወስደን ቢያደርገው እንደው እግዚአብሔር እንዳይቀጣን ጸልዩልን። ከዚያ ባሻገር እናንተ ዘምሩ፣ ጸልዩ። ነገ የማጠቃለያው መርሃ ግብር ከዚህ በተሻለ መንገድ እናስኬደዋለን። እንዳትቀሩ፣ ማንም ሰው ቤቱ እንዳይቀር ነገሩ መልእክቴና ትእዛዜም ጭምር ነው። እንድትድኑ በመፈለግ ለዛሬ ሰዓቱ ስጄ እንደተናገሩ ይገባኛል። እንዳንሞት አድነን በሉት፣ ድገሙት። ገዳዩን ከኛ ያርቅልን፣ ሕይወት የሆነው ሁሉ ወደኛ ያምጣልን። አገልግሎታችንን በዚህ እናጠቃል።